የዩኒቨርስ ቁልፍ ወይም የሁለንታ ቁልፍ ስለተባሉት ስለ 3 ስለ 6 ስለ 9 ምስጢሮች ነው መነግራችሁ። በተለይ በጣም ብዙ ምርምርን የሰራ ብዙ ግኝቶችን ያገኘ ብዙ ፓተንት ራይት ያለው ምርጡ ተመራማሪ ኒኮላ ቴስላ። መቼም ስለ ኒኮላ ቴስላ ብዙዎቻችሁ በተለይ የኔም መርሃ ግብር የምትከታተሉ ታውቃላችሁ ብዬ አስባለሁ። ኒኮላ ቴስላ ምን ይላል? አንድ የምርምር ስላው ላይ if you only knew the magnificence of the 3, 6 and 9 then you would have a key to the universe ይላል። የሶስትን የስድስትን የዘጠኝን ቁጥሮች ድንቅነት ብቻ ብታውቅ የሁለንታውም የዩኒቨርስ ቁልፍ ይኖርሃል ይላል ኒኮላ ቴስላ። ይሄ 3 6 9 በጣም ብዙ ምስጢሮች ናቸው። በተለይ የቴዎሎጂ ሳይንቲስቶች የቴዎሎጂያኑ ነገረ መለኮት አጥኞች 3 6 9 ወርቃማ ቁጥር ብለው የጠቀሱበት አጋጣሚ ተመልክቻለሁ። ምክንያቱም ለምሳሌ ክርስቶስ 3 ሰዓት ተገረፈ፣ 6 ሰዓት ተሰቀለ፣ 9 ሰዓት ተፈጸመ እና 3 6 9 በጣም ምስጢራዊ ቁጥሮች ናቸው እና ወርቃማ ምስጢራዊ ቁጥሮች ልክ እንደ ፊቦናቺ ሲኩዌንስ፣ ፊቦናቺ ነምበር፣ ጎልደን ነምበር፣ ጎልደን ሚን እንደ ስፓይራሉ ማለት ነው በጣም 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 አስገራሚ ቁጥሮች ናቸው ብለው ይናገራሉ። እና በአጠቃላይ ክበብ 360 ዲግሪ ስንል የ3 የ6 የ9 ውጤት ነው። 3 ሲደመር 6 አሁንም 9ን ይሰጣል። አቶምን ብትመለከቱ 3 ንዑስ አቶሚክ ፓርቶች ክፍሎች ነው ያሉት፣ ፕሮቶን፣ ኒውትሮን እና ኤሌክትሮን። ስለዚህ እነዚህ ነገሮች ቀላል አይደሉም ነው ዋናው እንግዲህ በሳይንሱ ዓለም ያለው። አሁን ኒኮላ ቴስላ ሁሉም ነገር በቀመር የታሰረ ነው ይላል። ሁሉም ነገር ቁጥር ነው። እጽዋቱን ብትመለከታቸው ቁጥር አላቸው፣ ስፓይራል አላቸው አይደለ? ሂሪኬንን ብትመለከተው የሚሰጥ ቅርጽ አለ። ሚልክዌይ ጋላክሲን ብትመለከት ቅርጽ አለ፣ ስፓይራል ቅርጾች አሉ። እነዚህ ደግሞ ጎልደን ነምበሮች ናቸው፣ ጎልደን ሬሾ ናቸው። የሰው ልጅ ዲኤንኤ ያለ ስንዘረጋ አለ። ይሄ ሁሉ ነምበር ነው፣ ሁሉ ነገር ቁጥር ነው። ይህን ቁጥር ያላወቀ ሰው ምንም ማድረግ አይቻልም። እና 3 ቁጥር ምንድናት ለኢትዮጵያውያን የሚለውን ነገር ሳሰላ በጣም በብዙ ነገር ውስጥ ገብታየዋት። 3 6 9 ቁልፍ ከኖረ የዩኒቨርስን ቁልፍ ትፈታለ ያለው ኒኮላ ቴስላ በጣም ነው የገባኝ። መጀመሪያ ለፍጥረታት ሁሉ መነሾ የሆኑ 4 ኤሌመንቶች አሉ፣ ክላሲካል ኤሌመንትስ። አንድሮሜዳ ላይ ጽፈናቸዋል። እሳት አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። ከመላእክትና ከነፍስ ውጪ ከነዚህ ግብር ያልተፈጠረ አለ ማለት አይቻልም ነው። 4ቱ ባህሪያት ምን ይባላሉ? 10ው ፍጥረት፣ የፍጥረታት ሁሉ መነሾችና ስሮች ይባላሉ። ቁልፎች ናቸው ማለት ነው። እነዚህ ቁልፎች ውስጥ 3 ነገሮች አሉ ማለት ነው። ይሄን ነው በጣም አይምሮ ያሳስብ የነበረውና በጣም የተደነኩበት። እያንዳንዱ 3 ግብራት አላቸው። ለፍጥረቶች ሁሉ መነሾ 10ው ፍጥረት የተባሉት እነዚህ ነገሮች የፍጥረት መገኞች አስገኙ እግዚአብሔር ነው። ግን ምክንያት ያደረጋቸው 4ቱ ኤሌመንቶች እያንዳንዳቸው 3 ግብር አላቸው። ለምሳሌ እሳት 3 ግብራት አሉት። አንደኛ ብሩህነት አለው፣ ሁለተኛ ውእየት የማቃጠል ግብር አለው፣ ሶስተኛ የብሰት ደረቅ ነው። ለምሳሌ 7ቱን ሰማያት ሲፈጥራቸው ከእሳቱ ሙቀቱን ተወና በብርሃኑ ነው የፈጠራቸው። ልብ አድርገ ተመልከት ወይም ተመልከች። እና 3 ግብራት አሏቸው ሁሉም ማለት ነው። ስለዚህ ምን ያህል በፍጥረት ውስጥ እንዳሉ ያሳያል። ነፋስ 3 ግብራት አሉት ይላል። ይሄ ትልቅ አጠገብ ያለው የብራና መጽሐፍ፣ የስነ ፍጥረት መጽሐፍ በኢትዮጵያው ማለት ነው። ውእየት ማቃጠል አለው። እንደገና ደግሞ በተቃራኒ ቁረትም አለው፣ መቀዝቀዝ አለው። ሁለተኛ እስመ ነፋስ ጸሊም በአርአያሁ እንዳለ ጽሉምነት ጨለማነት አለው። ስለዚህ አሁን ነፋስ ዓለም ውስጥ ዓለመ ነፋስ ውስጥ ብትገባ 3 ነገሮች አሉ ማለት ነው። እንደገና መሬትን ብታያት ከክላሲካል ከ4ቱ ነባር ንጥረ ነገሮች መሬትን ብትመለከታት እሷም 3 ግብራት አላት። አንደኛ ይብሰት ናት፣ ደረቅ ናት። ሁለተኛ ደግሞ ርጡብነትን መርጠብ የሚስማማታል። ሶስተኛ ጽሉምነት ጨለማነት አላት። በርባሮስን ማየት ትችላለህ። አራተኛውን የውሃን ግብር ስትመለከተው ወይም ስትመለከችው 3 ነገራት ውስጥ ታያለ። አንደኛ ብሩህነት አለው፣ ውሃ ብሩህ ነው። ሶስተኛ ርጡብነት አለው፣ መርጠብ አለው። ሶስተኛ ደግሞ ቁርረት ቅዝቃዜ አለው። ስለዚህ
ብሩህነት፣ ርጡብነትና ቁረት ቅዝቃዜ ገንዘባቸው ነው ማለት ነው። ስለዚህ እነዚህ አራቱ ባህሪያት በሁሉም በኮስሞሱ በለው በዚህ በአጠቃላይ በዩኒቨርስ ውስጥ ያሉት ከአራቱ መሰረታዊ ነገሮች ያልተዋቀረ የለም ብያቸዋለሁ አሉበት። አራቱ ውስጥ ደግሞ ሶስት ነገሮች አሉ። ስለዚህ 3 የዩኒቨርስ ኪ ነው ማለቱ ቴስላ የገባኝ በዛች እኔም አልጋዬ ላይ ሆኜ በማብሰለስልበት ሰዓት ነው። የሚገርመው እነዚህ 3ቱ ነገሮች በአራቱ ነገሮች ውስጥ ያሉ 3ቱ ነገሮች ሁልጊዜ የሚጣሉ ተቃራኒ ነገሮች ናቸው። ግን የሚገርማችሁ ተቃራኒ የሚጣሉ ሲሆኑ ደግሞ እንደገና የሚያስታርቅና የሚያዛምድ አካል አላቸው፣ 3ኛ አካል። ይሄ በጣም እኔ ካስገረሙኝ ነገሮች አንዱ ነው። ለምሳሌ እሳት በውየቱ በማቃጠሉ ከነፋስ ጋር ይስማማል፣ በብሩህነቱ ከውሃ ጋር ይስማማል፣ በይብሰትነቱ በደረቅነቱ ደግሞ ከመሬት ጋር ይስማማል። ለምሳሌ ነፋስና መሬት ምንጊዜ የሚስማሙ አይደሉም። ነፋስ መሬትን ይመተዋል ወይም ይበትነዋል፣ መሬት ደግሞ ነፋስን ይገድበዋል። እሳት ውሃን እንትን እያለው ይሄዳል፣ ውሃ ደግሞ እሳትን ያጠፈዋል። ተቃራኒ ነገሮች ናቸው። እነዚህ ተቃራኒ ነገሮች ሰውነታችን ውስጥ አሉ። እኔ የሚገርመው እኮ ነው እሳትነታችን ውሃነታችን ነፋስ መሬትነታችንን ብትን ሳያደርገው ተስማምተው መቻላቸው እያንዳንዱ 3 ነገር ስላለው አንዳንዱ ከ3 ውስጥ አንድ ይዞ በ3 ነገር ስለሚዋሃድ ነው ያለው። ሌላው 3 እንደገና ማሰላሰል ስጀምር እኔ ውስጥ አገኘኋት፣ አንተ ውስጥ አለች፣ አንቺ ውስጥ አለች። 3 ቁጥር ሙሉ የሰው ባህሪን የያዘች ናት። ይሄ ደግሞ በጣም በጣም አስገራሚ ሆኖ ካገኘሁት ነው። እና የኢትዮጵያ ጥንታዊያት ዶክመንቶችን ሳነብ በተለይ መጽሐፈ አሞኒዮስን እነዚህ ነገሮች ትዝ ሲሉኝ ትምህርት ቤት ሳለ የተማርኳቸው አንድ እንትን አይምሮ ውስጥ መደወል ጀመረ። ምን የሚል ነው? ሰውን ተመልከተው ይላል። ዘቦ ውስቴቱ 3 ኃይል፣ በሰውነት ውስጥ 3 ግብር፣ 3 ኃይል፣ 3 ባህሪ ትመለከታለ። ዘውቶሙ አንዱ ምንድነው አለ? ኃይለ ዘር፣ የዘር ግብር፣ የዘር ባህሪ ምን እንደሆነ ነግራቸዋለሁ። ወኃይለ እንስሳ፣ የደመ ነፍስ ግብር፣ የደመ ነፍስ ባህሪ ያዝ 2 ካለ በኋላ ይቀጥልና ወኃይለ ንባብ፣ የነባቢት ነፍስ ግብር ይላል። 3 ግብራት አሉ እዚህ ውስጥ፣ ኃይለ ዘር፣ ኃይለ እንስሳ፣ ኃይለ ንባብ። በእጅጉ ይገርማል። ኃይለ ዘር ምንድን ነው የሚለውን እተረጉምላቸዋለሁ። ሲቀጥሉ ምን ይላሉ ሊቃውንት? እስመ ውእቱ ለሃኮ ማርባይቱ ጠባይ ወይቲ እሳት ወነፋስ ማይ ወመሬት፣ ከእሳት ከውሃ ከነፋስ ከመሬት ሰውን ፈጠረው። ይሄ ማለት ዘቦቱ ክሌቱ ኃይል፣ 2 ግብር አለው። አንዱ ኃይለ ዘር ነው ይላሉ፣ የዘር ኃይል። ወኃይለ እንስሳ የደመ ነፍስ ግብር። አሁን ኃይለ ዘር ለምሳሌ እጽዋቱን ብትመለከቷቸው ተመልካቾቻችን፣ ቅድም እንደነገርኳቸው 4 ነገሮች አሏቸው። እንደ እሳትነታቸው ሲፋጩ እሳት ሲወጣቸው፣ እንደ ውሃነታቸው እንደ ቁልቋል እንደ ቅንጅብት ደም ውሃ ወተት ሲፈሳቸው መሰል ነገር ፈሳሽ፣ እንደ ነፋስነታቸው ሲናወጡ፣ እንደ መሬትነታቸው ሲያያዙ ተመልከት። ይሄ እጽዋት ውስጥ ብቻ ሳይሆን እኛም ውስጥ አለ። ለምሳሌ እንደ እሳትነትህ ትሞቃለህ፣ እንደ ነፋስነትህ ትላለህ፣ እንደ መሬትነትህ አጥንት፣ ጅማት፣ ጥጉር፣ ጥፍር የመሬት አካል ነው። እንደ ነፋስነትህ እስትንፋስ ይወጣል፣ ይመላለሳል። ሰው ከነዚህ ሲለይ ሙት ነው። አሁን ማስተዋል ያስፈልጋል። ኃይለ ዘር አለን። ይሄ አንደኛው ኃይል ነው። ይሄ የዘር ግብር አሉና የዘር ግብር የዘር ባህሪ ለምሳሌ ነፋስ እየወዘወዘው ያድጋል፣ ነፋስ እየወዘወዘው ይደርቃል፣ ፈርሶ በስብሶ ይቀራል። ያ እዛም አለ። 4ቱ ባህሪያትን ውስጥ አለ፣ አንቺም ውስጥ አንተም ውስጥ አለ። አንድ ያዙ። ቀጠሉና ወኃይል እንስሳዊት ህውክት ይእቲ ዘበስምረት፣ የእንስሳዊ ግብር ደግሞ ደመ ነፍስ የሚባል አለ። ይሄ ደግሞ ደመ ነፍስ ማለት አኒማል ሶል፣ በደም ውስጥ የምታድር ነፍሳቸው ማለት ነው። ለዚህ ነው አሁን ለምሳሌ ደሙ ያልፈሰሰ አትብሉ ሲል
ያቺ እስመ ነፍስ ታሐድር በደም የሚለው እዛው ስለምታደር ነው። ልብ አድርጋችሁ አስተውሉ። እዚህ ላይ ፍልስፍናውን በደንብ አስተውሉት። ለምሳሌ እንስሳት ልብላ ይላሉ፣ ልጠጣ ይላሉ፣ ፈቃደ ስጋ አላቸው፣ ወይቲባ ምና አእምሮ ዕውቀት ትንሽ አላቸው። ይሄ ምንድነው? ይሄን ዕውቀት ያገኙት ዛይእቲ እንስሳዊት ናት ወስቴታ የተረከብ ንጽሮ። አሁን ይሄ ነው ምስጢሩ። ደመ ነፍስ ስላለቻቸው ያቺ ደመ ነፍስ በደማቸው ውስጥ የምታድር ስለሆነች ከአዝሬቱ ከአትክልቱ ከእጽዋቱ ትንሽ ተለይተው መንቀሳቀስ ችለዋል። መሄድ መራመድ ችለዋል። ማየት መቻል፣ መድመጥ መቻል፣ መስማት መቻል። ስሜት አላቸው እንስሳት፣ ኢሞሽን አላቸው። ለምሳሌ የማዘን ስሜት አላቸው፣ የመደሰት ስሜት አላቸው። አሁን ምን አለ ማለት ነው? ደመ ነፍስ አለ። ልብ አድርግ። ያ እገሌ በደመ ነፍሱ ነው እንደ ያለው ይላል። ንቃተ ህሊናውን ያችን ነባቢት ነፍሱን ካልተጠቀመ ይሄ ግብር እኛም ውስጥ አለ። ልብላ እንላለን፣ ልንጠጣ እንችላለን። በቃ ስጋዊ ፈቃድ ልክ እንስሳዊ ፈቃድ የሚያይልበት አለ። ይሄ የደመ ነፍስ ማየል ነው። ይቀጥልና ምን ይላል? ወአዲ አክበሮ በንፋሃት ዘይእቲ ማኅተመ ሕይወት መንፈሳዊት እንተባቲ አክበሮ እምኩሉ ፍጥረት ዘታሕተ ሰማይ። ዳግመኛም አሉ በአራቱ ማዕዝን ካለ ፍጥረት ለይቶ ባከበረው የስጋ ሕይወት የደመ ነፍስ ሕይወት በምትሆን በነባቢት ነፍስ አከበረው ይላል። ኃይለ ንባብ ማለት ይሄ ነው። 3 ኃይል አለኝ ማለት ነው። ኃይለ ዘር አለኝ፣ ኃይለ እንስሳ፣ ኃይለ ንባብ ያሏት ምንድናት? ራሽናል ሶል ነባቢት ነፍስ ማለት ነው። በቃ ሰውን የሚያደርጉት እነዚህ ነገሮች ናቸው። እና ሰው ሁልጊዜ አራት ይሄ ኃይለ ዘራችን በደማዊት ነፍስና በነባቢት ነፍስ ኦር በኃይለ እንስሳና በኃይለ ንባብ በተባሉት ኮንፍሊክት ውስጥ የሚኖር ነው ይላሉ። ለምሳሌ ሁለቱም ስጋን ለመማረክ ጥረት ያደርጋሉ። የኔና የናንተን ስጋችንን ለምሳሌ ደመነፍሱ ስጋን መማረክ ከቻለች ያንድን ሰው ያ ሰው ያለ ልክ እንደ እንስሳ በቃ በለው መብላት፣ መጠጣት፣ መውለድ በቃ ከዛ ውጪ ስለ ዘላለማዊ ሕይወት ማሰብ አይችልም፣ አይፈልግም፣ እንዲያስብም አይፈልግም፣ ዕውቀት ማሰናሰል አይፈልግም። መብላት፣ መጠጣት የሱ ዓላማ ሕይወት ብቻ ይኖራል። እቺ ነባቢት ነፍሷ ደግሞ እቺ ግብር ያልተፈጠረችዋ ያቺ ነፍስ ደግሞ ስጋን ኃይለ ዘሩን መማረክ ከቻለች ይነቃል ይላሉ። ይሄ ነው የሚፈለገው። አሁን ከዚህ ኦዲየንስ እኔ የምፈልገው ነባቢት ነፍሳችሁ እንድትማርካችሁ ነው የዚህ ተመልካች ዓላማ። ያን ጊዜ ነው አብርሆት ማለት ሀገር የምትበራው ያኔ ነው። ከዛ ውጪ በመብላት በመጠጣት በዚህ አይነት ህይወት ውስጥ ሀገር ልታድጋችሁ። እነዚህ ነገሩ ምሳሌውም ያስቃል። ለምሳሌ ከወድ ጋር የተያያዘ ነው። በላ ነው በቃ እቁብ በላ፣ እድር ለቅሶ በላ፣ እድር በላ፣ ምግብ በላ፣ ቁማርም በላ ይላሉ። ተገቢ ባይሆንም ደግሞ ትምህርት ቤት እንደገባን ምሳሌ ሲሰጡ አበበ በሶ በላ ይላሉ። እና ከመብል ጋር የተያዘ ነገር ነው። እና ሰልቺ ነው። ምን እንደሆነ አይገባኝም። እንዴትም እንደተፈጠረ ይሄ ነገር አላውቅም። ነባቢት ነፍስ ግን ይሄን ኃይለ ዘሩን መማረክ ከቻለች ይነቃል ሰው በቃ ነቃ ማለት ያ ነው። ይነቃል። ሰው እኮ ለመብላት፣ ለመጠጣት፣ ለመተኛት ብቻ አልተፈጠረም። ሰማይ ዓለም ይጠብቀዋል። ብሎም ልጹም ልጸልይ ልስገድም ያስባል። ምድርም ላይ በጎ ነገር ማሳለፍ፣ ሁለቱንም ዓለም ለመግዛት ያስባል። በምድርም በሰማይም ለመክበር። እዚህ ስቴት ላይ እንድትገቡ ፈልጋለሁ። በቃ ከተመለከታችሁኝ እንደው እናከብረሃለን፣ እንወድሃለን ማለቱ ሳይሆን የሚጠቅመኝ እኔ እናንተ በዚህ ደረጃ ብትሆኑ ነው ምፈልገው። ለሀገር የምትፈልገው አሰላስት ለሀገር ነው እንጂ ለእኔ ጥቅም ምንም ነገር የለውም። እና ይሄን ነው ኃይለ ዘር አለን፣ ኃይለ ንባብ አለን፣ ኃይለ እንስሳ አለን። ስጋ፣ ነፍስ፣ ደመ ነፍስ ማለት ነው። ስለዚህ አራቱ ባህሪያተ ስጋ ውስጥ 3ቱ ተወሽቀዋል። 3 ግብር ያላቸው አራቱ ባህሪያት እንደገና ደግሞ ሰውን እንዲህ ሲከፈል ኃይለ ዘር ታይበታለ፣ ኃይለ ንባብ ታይበታለ። የማትሞት የማትፈርስ የማትበሰብስ አርአያ እግዚአብሔር የሆነች ደግሞ ራሽናል ሶል አዋቂቷ ነፍስ ታገኝበታለ። እቺና ሶስት ነገር። ሌላው በጣም የሚገርመው አሁንም እንደገና ሰውን 3 እናድርገው። ስጋ አለው፣ ነፍስ አለው፣ መንፈስ አለው። ደግሞ ጠቅልል ሲያደርጉት ቦዲ ሶል ኤንድ ስፒሪት ይሉታል።
ትራይኮቶሚ የሚባል ትምህርት አስታውሳለሁ። ያኔ ቴዎሎጂ ላይ ያለው ተማርኩ። ትራይኮቶሚ፣ ዳይኮቶሚ የሚባሉ ትምህርቶች ነበሩ። እና ስጋ፣ ነፍስ፣ መንፈስ፣ ኃይለ ዘር፣ ኃይለ ንባብ፣ ኃይለ እንስሳ አለ። አሁን ምነግራችሁ ይሄ በደንብ ያዙልኝ። ስጋ፣ ነፍስ፣ መንፈስ፣ ልብ፣ ቃል፣ እስትንፋስ፣ ኃይለ ዘር፣ ኃይለ ንባብ፣ ኃይለ እንስሳ አለን ካልን ሰው ሶስቱን ሲያስማማ ፍጹም ይሆናል ማለት ነው። ፍጹምነት የሚባለው ይሄ ነው። ሌላ ምንም አይደለም። ባህሪያቱ ተስማሙለት ማለት ፍጹም ሆነ። አንድ ሰው ፍጹማን ናቸው ወይም የቅድስና ስቴት ደረጃ የሚደረሰው ሶስት ነገር ነው ማለት ነው። አንድ ስጋ፣ ንጽሐ ስጋ ይባላል፣ የስጋ መንጻት። ሁለተኛ ንጽሐ ነፍስ፣ ሶስተኛ ንጽሐ ልቡና። አሁን የነገርኳችሁን ማብቃት ማለት ነው። አብቁ ይሄ ነው። ንጽሐ ስጋ አለ፣ ቅዱሳን አበቁ የሚባሉት ደግሞ ሲመሰልም 30 ፍሬ አለ፣ 60 ፍሬ አለ፣ 100 ፍሬ አለ ማለት አሁንም ለሶስት ነው የተከፈለው። ወጣንያን የሚባሉ አሉ፣ ጀማሪዎች፣ ማዕከላውያን የሚባሉ አሉ፣ መካከል ያሉ፣ ፍጹማን አሉ፣ ንጽሐ ልቡና የደረሱ ማለት ነው። መልከቱት 6 ግን ልንገራችሁ። እንደ ኢትዮጵያውያኑ ነው። እንደ ቴስላ ለሌሎቹ ደግሞ በጣም ብዙ ነው። የኢትዮጵያ ሰዎች 6ን በጣም አስልተዋት አጠቃላይ ቀመር ንዑሳን ቀመሮች የመጨረሻ ድቃቂ የሚለዋት ሳድሲትን ነው። 6ኛዋ ነው። ይላያችሁ 3 ምን ያህል ኢነርጂ እንዳለው አይዛቸዋል። አሁን 6 ላይ ነው። ሳድሲት ይሏታል። በቃ የመጨረሻዋ ሳድሲት፣ ቀጥለው ራቢኢት፣ ቀጥለው ሳልሲት፣ 3ኛዋ ቀጥለው ካልኢት። ካልኢት ማለት 24 ሴኮንድ ማለት ነው። ከዛ በኋላ ነው ደቂቃ፣ ከዛ ኬክሮስ የሚሉት። አንድ ዕለት 60 ኬክሮስ ነው። አንድ የመጨረሻ ብትንትን ያለች ድቃቂዋን 6ኛው መሆኑን አውቀዋል። ስለዚህ 3ን ተመልከት። ጊዜ ትላንት፣ ዛሬ፣ ነገ ጊዜም ቢሰላ በ6ቱ መሆኑን ደግሞ ተመልከት። በዚህ ርቃቂያቸው ለምሳሌ የጨረቃ የዕለት መንገዷን እኔ በጣም የጨረቃ ሂሳብ ላይ ጎበዝ ነበርኩኝ ያኔ ተማሪ እያለሁ ማለቴ ነው። 59 ኬክሮስ፣ ከ3 ካልኢት፣ ከ40 ሳልሲት፣ ከ16 ራቢት፣ ከ18 አመሲት፣ ከ48 ሳድሲት ትጓዛለች ብለው እስከ ጨረቃ 6ኛ ዑደት ያሰሉ ነበሩ ኢትዮጵያውያን። እነዚህ ናቸው ኢትዮጵያን የሚመጥኗት ነው። ስለዚህ 354 ዕለት፣ ከ22 ኬክሮስ፣ ከ1 ካልኢት፣ ከ37 ሳልሲት፣ ከ52 ራቢት፣ ከ48 አመሲት ብለው አመቷን ሲያወጡ እስከ 5ኛው ድቃቂ ድረስ የዕለት መንገዷ ግን 59 ኬክሮስ፣ ከ3 ካልኢት፣ ከ40 ሳልሲት፣ ከ16 ራቢት፣ ከ18 አመሲት፣ ከ48 ሳድሲት የጨረቃ የመጨረሻው ዕለት ኮዷ 6 መሆኗን ደርሰውባታል። ይሄ ደግሞ በጣም የሚገርመኝ ነው። ፀሐይንም ብነግራችሁ አሁንም ፀሐይ ውስጥ 6 ነገር አለ። አይጋረ ፀሐይ ይሉታል ሊቃውንቱ፣ የፀሐይ እግሮች ይሉታል። ይሄ ሄኖክ ነው መነሻቸው። በምስራቅ 6 መስኮት፣ በምዕራብ 6 መስኮት፣ በእያንዳንዱ መስኮት እየወጣች በየወሩ የምትመግብበት ናቸው። እና እነዚህ 12 ደጃፎች 12 ወራቶች ወይም 360 ቀናቶች ሲሆኑ ለ12 ሲካፈሉ 30 ቀን ደርሶ ቀሪ የለም። እንግዲህ የጳጉሜን 5 ከ15 ኬክሮስ ትርፍ እንዳለ ይገልጣሉ። በተለይ ደግሞ ስለ ደጃፎቻቸው ጭምር ነው ቀደምት ኢትዮጵያውያን የተነተኑት። ለምሳሌ እንግዲህ እያንዳንዱ ደጃፍ እንግዲህ 2 ወርን በምስራቅ ወጥታ በምዕራብ ስትገባ፣ ጨረቃ ግን 6ቱን ደጃፎች በአንድ ወር እንደምትፈጽም ነው እነሱ የጻፉት። ይሄ በጣም የሚገርመኝ አንድ ምርምራቸው ነው። ሌላው አዳምም የተፈጠረው በ6ኛው ቀን ነው ታውቃላችሁ። ሔዋን በ3 ሰዓት ተፈጠረች የሚል አለ። በመሰረታዊ ነገሩ ግን በ6ኛው ዕለት ተፈጥሯል። ስለዚህ 3 6 በጣም የተያዙ ናቸው። በጣም ደግሞ አንድ የሚገርም ነገር ልንገራችሁ። ከአንድ ጀምረን እስቲ እንቁጠር እንዳለፈው ጊዜ ማቴማቲክስ። 1 ሲደመር 1 2፣ እሺ 2 ሲደመር 2 4፣ 4 ሲደመር 4 8፣ 5 ሲደመር 5 10፣ 11 ሲደመር 11 22 እያሉ በፈለጋችሁትን ደብል አድርጋችሁ ብትቀምሩ የሚሰጣችሁ ቁጥር 1 2 4 5 7 8 እንጂ 3 6 9 አይሰጥም። ከነዚህ ውጪ ናቸው። የፈለጋችሁትን ቁጥር ወደ አንድ ዲጂት እያመጣችሁ ደብል እያረጋችሁ ቁጥሩ 1 ሲደመር 1 2 2 ሲደመር 2 4 4 ሲደመር 4 5 8 8 ሲደመር 8 16 6 እና 1 አሁንም ብትል 7 በፍጹም 1 2 4 5 7 8 ይሰጣል እንጂ 3 6 9 አይሰጥም። በመደመርም በመባዛትም ቁጥሩን መልሰው ሊሰጡ የሚችሉ 3 6 9 ብቻ ናቸው። ለምሳሌ 3 ሲደመር 3 ሲደመር 3 9፣ 3 ሲባዛ 3 9፣ 3 ሲደመር 3 6፣ 6 ሲደመር 6 12፣ 1 እና 2 አሁንም
3 ይሰጣል ማለት ነው። መልከቱ ለራሳቸው ብቻ ያሉ ሌሎቹን ደግሞ ከራሳቸው እንትን ያስወጡ ናቸው። ይሄ በጣም በጣም የሚገርመው የ3 የ6 የ9 መሰናሰል ነው ይላሉ። እና እሱም ደግሞ ኢነርጂ ኢንቨርስ ሚስጢር ከፈለክ በኃይል በዙተራ ወይም ፍሪኩዌንሲ እና በቫይብሬሽን ወይም በርግብግብታ በኩል አስብ ይላል። ይሄ ሰፊ ትንታኔ ያለው የሁሉም ሰው እድሜ በ12 ወራት ቢባዛ ውጤቱን ብትደምረው 9 ነው። በቃ ምንም ነገር የፈለከውን ቁጥር እድሜያችሁ ለምሳሌ 28 ከሆነ ወይም 2 ቢሆን አንድ ሰው 2 ዓመት ቢሆን 2 ሲባዛ 12 ስንት ነው? 24 አይደለ? 24 2 እና 4 ሲደምረው 6 ነው። የፈለከውን እድሜ የፈለከውን ሰው እድሜ ከትልሽ እስከ ትልቅ ለ12 አባስተ ለ12 ወራት አባስተ ውጤቱን ብትደምረው ከ3 ከ6 ከ9 አይወጣም ይላሉ። ግናችሁ 3 6 9 ካገኘ ዩኒቨርስ ቁልፍ ይኖራል። 3 በኢትዮጵያ 6 በኢትዮጵያ 9 በኢትዮጵያ ባለፈው ሳምንት አይተናል። ብዙ ተራቀቁ፣ ብዙ ተመራመሩ። ዕውቀት፣ እውነት፣ እምነት፣ አመክንዮ የሰው ልጅ ነፃ ያወጣሉ። ሰላም እደሩ።